ሰላም እንዴት ናችሁ? እንኳን ወደ የተዋህዶ የመጽሐፍ ቅዱስ ጥያቄዎችን የሚቀርብበት የዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ የመጽሐፍ ቅዱስ ጥያቄዎችን የሚቀርብበት ቻናል ነው። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ካላችሁ ቻናሉ ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬም እንደተለመደው 15 ጥያቄዎችን ይዤ መጥቻለሁ። ስለ እውቀታችሁ እንድትፈትኑ ከወዲሁ ጋብዛችኋለሁ። አሁን ዝግጁ ከሆናችሁ ቀጥታ ወደ ጥያቄ እንለፍ። ጥያቄ ቁጥር 1 በመጽሐፍ ቅዱስ በእድሜ ትልቁ ሰው ማን ነው? ሀ አዳም፣ ለ ኖህ፣ ሐመሮሃ ማቱሳላ፣ መ ሄኖክ። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሮሃ ማቱሳላ ነው። ጥያቄ ቁጥር 2 የራእይ መጽሐፍን ሲጽፍ በፍጥሞ ደሴት የነበረው ሐዋርያ ማን ነው? ሀ ጳውሎስ፣ ለ ዮሐንስ፣ ሐመሮሃ ጴጥሮስ፣ መ ያዕቆብ። ትክክለኛው መልስ ለዮሐንስ ነው። ጥያቄ ቁጥር 3 ኢየሱስ ሕፃን እያለ ሊገለው የነበረው ንጉሥ ማን ነበር? ሀ ሄሮድስ፣ ለ ሳኦል፣ ሐመሮሃ አርኬሊዮስ፣ መ አውጉስጦስ ቄሳር። ትክክለኛው መልስ ሀ ሄሮድስ ነው። ጥያቄ ቁጥር 4 የሊቀ ካህናቱን ባሪያ ጆሮ የቆረጠው ደቀ መዝሙር ማን ነው? ሀ ዮሐንስ፣ ለ ጴጥሮስ፣ ሐመሮሃ ያዕቆብ፣ መ ይሁዳ። ትክክለኛው መልስ ለጴጥሮስ ነው። ጥያቄ ቁጥር 5 የንጉሱን ትእዛዝ ተላልፎ ጸሎትን በመቀጠሉ የአንበሶች ጉድጓድ የተጣለው ማን ነበር? ሀ ሲድራቅ፣ ለ ሚሳቅ፣ ሐመሮሃ አብዱናጎ፣ መ ዳንኤል። ትክክለኛው መልስ መ ዳንኤል ነው። ጥያቄ ቁጥር 6 በውሃ ላይ እየተራመደ ወደ ኢየሱስ የሄደው የትኛው ደቀ መዝሙር ነው? ሀ ዮሐንስ፣ ለ ያዕቆብ፣ ሐመሮሃ ጴጥሮስ፣ መ እንድርያስ። ትክክለኛው መልስ ሐመሮሃ ጴጥሮስ ነው። ጥያቄ ቁጥር 7 የዳዊት የልብ ጓደኛ ማን ነው? ሀ ዮናታን፣ ለ አቤሴሎም፣ ሐመሮሃ ኢዮአብ፣ መ ናታን። ትክክለኛ መልስ ሀ ዮናታን ነው። ጥያቄ ቁጥር 8 ዳዊት ጎልያድን ለመፋለም
ስንት ድንጋዮችን ነበር የወሰደው? ሀ 5 ለ 3 ሐመሮሃ 4 መ 1 ትክክለኛው መልስ ሀ 5 ነው። ጥያቄ ቁጥር 9 ንጉሥ አክዓብንና ኤልዛቤልን የተጋፈጣቸው ነቢይ ማን ነው? ሀ ኤልያስ ለ ኤልሳዕ ሐመሮሃ ኢሳይያስ መ ኤርምያስ ትክክለኛ መልስ ሀ ኤልያስ ነው። ጥያቄ ቁጥር 10 ኤልያስን የተካው ነቢይ ማን ነው? ሀ ኤልሳዕ ለ ኢሳይያስ ሐመሮሃ ኤርምያስ መ ሕዝቅኤል ትክክለኛ መልስ ሀ ኤልሳዕ ነው። ጥያቄ ቁጥር 11 የይስሐቅ አባት ማን ነበር? ሀ ያዕቆብ ለ አብርሃም ሐመሮሃ ኖህ መ ሎጥ ትክክለኛ መልስ ለ አብርሃም ነው። ጥያቄ ቁጥር 12 የትኛው የብሉይ ኪዳን መጽሐፍ ሃይማኖታዊ መዝሙሮችና ግጥሞች ስብስብ ነው? ሀ ምሳሌ ለ መክብብ ሐመሮሃ መዝሙረ ዳዊት መ ኢዮብ ትክክለኛ መልስ ሐመሮሃ መዝሙረ ዳዊት ነው። ጥያቄ ቁጥር 13 የንጉሥ ሳኦል አባት ስም ማን ነበር? ሀ ቂስ ለ ኢሰይ ሐመሮሃ ሂልቃና መ አቢሜሌክ ትክክለኛ መልስ ሀ ቂስ ነው። ጥያቄ ቁጥር 14 ሐዋርያት ሥራን የጻፈው ማን ነው? ሀ ጳውሎስ ለ ዮሐንስ ሐመሮሃ ሉቃስ መ ጴጥሮስ ትክክለኛው መልስ ሐመሮሃ ሉቃስ ነው። ጥያቄ ቁጥር 15 በሸለቆ ውስጥ ያሉ የደረቁ አጥንቶች ወደ ሕይወት በመምጣታቸው ራእይ የሚታወቀው ነቢይ ማን ነበር? ሀ ኢሳይያስ ለ ኤርምያስ ሐመሮሃ ሕዝቅኤል መ ዳንኤል ትክክለኛ መልስ ሐመሮሃ ሕዝቅኤል ነው። የዛሬው የመጽሐፍ ቅዱስ ጥያቄዎችን እነዚህ ነበሩ። ከ15 ጥያቄዎችን ስንት እንዳገኛችሁ በኮሜንት መጻፋችሁ እንዳትረሱ። ለዚህ ቻናል
አዳዲስ ቤተሰቦች የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ የሆኑ እንደዛ አይነት የተለያዩ የመጽሐፍ ቅዱስ ጥያቄዎችን ቀድሞ ይደርሳችኋል። ቪዲዮ ላይክ እና ሼር በማድረግ የልዑል እግዚአብሔር እውነተኛ ቃል ለሁሉም አዳርሱት። በድጋሜ የመጽሐፍ ቅዱስ ጥያቄዎችን እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛ። መልካም ጊዜ ይሁንላችሁ።